ሰበር ዜና የጎንደር ፋኖ በድጋሚ ተሰነጠቀ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮቹን አስቀድመን እናሳውቃችሁ። ሰበር ዜና የጎንደር ፋኖ በድጋሚ ተሰነጠቀ። የጎንደር ፋኖች ድንገተኛ የአቋም ለውጥ ያደረጉት የ3 ዓመቱን የፋኖ ትግል እንቅስቃሴ በጥልቀት ከገመገሙ በኋላ መሆኑ ታውቋል። የጎንደር ፋኖች የ3 ዓመቱን የፋኖ የትግል እንቅስቃሴ በተመለከተ ስላደረጉት ግምገማም ዝርዝር መረጃ ተገኝቷል። የጎንደር ፋኖች የ3 ዓመቱን ትግል ገምግመው አዲስ የኃይል አስተላለፍና የወዳጅ ጠላት ትንተና ይፋ ማድረጋቸውም ታውቋል። የጎንደር ፋኖች የያዙት አዲስ አቋም በሰሜን ኢትዮጵያ ባለው ግጭት ላይ ለውጥ እንደሚያመጣም ታምኗል። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት ይህንን ጉዳይ በዝርዝር ታደምጡታላችሁ። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። ሰበር ዜና የጎንደር ፋኖ በድጋሚ ተሰነጠቀ። የጎንደር ፋኖች ድንገተኛ የአቋም ለውጥ ያደረጉበት የ3 ዓመቱን የፋኖ የትግል እንቅስቃሴ በጥልቀት ከገመገሙ በኋላ መሆኑ ታውቋል። የጎንደር ፋኖች የ3 ዓመቱን የፋኖ የትግል እንቅስቃሴ በተመለከተ ስላደረጉት ግምገማም ዝርዝር መረጃ ተገኝቷል። የጎንደር ፋኖች የ3 ዓመቱን ትግል ገምግመው አዲስ የኃይል አስተላለፍና የወዳጅ ጠላት ትንተና ይፋ ማድረጋቸው ታውቋል። የጎንደር ፋኖች የያዙት አዲስ አቋም በሰሜን ኢትዮጵያ ባለው ግጭት ላይ ለውጥ እንደሚያመጣም ታምኗል። የጎንደር ፋኖች ድንገተኛ የአቋም ለውጥ ያደረጉት የ3 ዓመቱን የፋኖ የትግል እንቅስቃሴ በጥልቀት ከገመገሙ በኋላ መሆኑ ታውቋል። የጎንደር ፋኖች የ3 ዓመቱን የፋኖ የትግል እንቅስቃሴ በተመለከተ ስላደረጉት ግምገማም ዝርዝር መረጃ ተገኝቷል። የጎንደር ፋኖች የ3 ዓመቱን ትግል ገምግመው አዲስ የኃይል አስተላለፍና የወዳጅ ጠላት ትንተና ይፋ ማድረጋቸውም ታውቋል። የጎንደር ፋኖች የያዙት አዲስ አቋም በሰሜን ኢትዮጵያ ባለው ግጭት ላይ ለውጥ እንደሚያመጣም ታምኗል። በተለያዩ ጎንደር ዞኖች ውስጥ በተለያየ የፋኖ አደረጃጀት ውስጥ ሲንቀሳቀሱ የነበሩ ፋኖች የትግሉ አካሄድ በተመለከተ የአቋም ለውጥ ማድረጋቸውና በብዙዎች ዘንድ ያልተጠበቀ የሚባል ውሳኔ ማሳለፋቸውን ምንጮች አመለከቱ። የጎንደር ፋኖች ያልተጠበቀ የአቋም ለውጥ ያደረጉት የትግሉን አካሄድ በተመለከተ ለቀናት የቆየ ሚስጥራዊ ስብሰባ ካደረጉ በኋላ እንደሆነም ታውቋል። ከሰሜን ከማዕከላዊና ከደቡብ ጎንደር የተውጣጡ የፋኖ አመራሮች የፋኖ የ2 ዓመት የትግል እንቅስቃሴን ለቀናት በቆየ ስብሰባ የገመገሙ ሲሆን በግምገማው ማጠቃለያ ላይ የ2 ዓመቱ የፋኖ ትግል የሚፈለገውን ግብ መምታት አልቻለም የሚል ድምዳሜ ላይ መድረሳቸውን ምንጮች ጠቁመዋል። ላለፉት 2 ዓመታት በጎንደር የተደረገው የፋኖ ትግል ህዝብን ለስቃይ ከመዳረግና ጎንደርን ከማውደም እንዲሁም ህዝብን ከመከፋፈል የዘለለ ምንም ውጤት አላመጣም፣ ህዝባችን ተማሮብናል፣ የህዝብ ድጋፍ የለንም የሚል ድምዳሜ ላይ የደረሱት የጎንደር ፋኖ አመራሮች የ2 ዓመቱ የፋኖ ትግል የሚፈለገውን ውጤት ያላመጣው ትግሉ ከመነሻው የግምገማ የቅንጅት የአመራርና የትግል ስትራቴጂ ችግር ስለነበረበት ነው በሚል ሀሳብ ላይ ከስምምነት መድረሳቸውም ታውቋል። እውነቱን እንቀበል፣ ያመናቸው ከርተውናል፣ የፋኖ ትግል ሙሉ ለሙሉ በጎንደር ጠላቶች ተለጥፏል። አሁን የምናደርገው ትግል ክልሉን ከማውደም ህዝቡን ከማሰቃየት በዘለለ ምንም ውጤት ማምጣት አይችልም። ስለዚህ ከዚህ በላይ የህዝባችን የስቃይ ምንጭ መሆን የለብንም የሚል አስተያየት የሰጠ አንድ የፋኖ አመራር ከሳምንት በፊት በደብረ ታቦር ከተማ የተፈጸመውን ውድመት በምሳሌነት አንስቷል። በደብረ ታቦር የተደረገው ሁሉ የነውር ነው፣ ህዝቡም አዝኖብናል ያለው የፋኖ አመራር ፍርድ ቤቱን፣ ትምህርት ቤቱን፣ መረጃ ቤቱን እያቃጠልን እንዴት ህዝብ ሊደግፈን ይችላል የሚል ጥያቄ በማንሳት ነገሮች ከዚህ በላይ ሳይከፉ ጊዜው ሳይረፍድ ወደ ቀልባችን እንመለስ የሚል ምክር ሰጥቷል። ትግላችን ከጀምሩ በመዋዕለ ተዋሕዶና በዓለም ብርሃን ሀሳብ አቀንቃኝ ተጠልፏል የሚል ሀሳብ የሰጠው ሌላኛው አመራር ዛሬ የፋኖ ትግል በሻዕቢያና በህወሓት እጅ ወድቋል። በደብረ ታቦርም ሆነ በሻውራ እንዲሁም በአላፋ ጣቁሳ አካባቢ የተደረጉ ውጊያዎች የታቀዱትም የተመሩትም በህወሓት ሰዎች ነው የሚል ምስክርነት ሰጥቷል። የጎንደር ፋኖ ላለፉት 2 ዓመታት የታገለው ወልቃይትን ለጠላት ለማስረከብ አይደለም ያለው ሌላኛው የፋኖ አመራር በአሁኑ የትግል መንገድ ከሄድን ወልቃይትን ለጠላት ማስረከባችን አይቀርም ሲል ተደምጧል። የጎንደር ፋኖ ከኮሎኔል ደመቀ ዘውዴ የተለየ ምን ጥያቄ ያለው? በኮሎኔል ደመቀ ዘውዴ የሚመራውን የተከዜ ዘብ የምንቃወመው ስለምንድን ነው የሚል ጥያቄ ያነሳው ይሄ የፋኖ አመራር ወልቃይትን ለጠላት ለማስረከብ ከተስማማው ዘመነ ካሴ ተባብረን የተከዜ ዘብን መውጋት፣ በወልቃይት ህዝብ ላይ ክህደት መፈጸም፣ ትግሉን ገደል መክተት ነው ሲልም ተደምጧል። ዘመነ ትግላችንን ለጠላት ሽጦታል። ዘመነ የጎንደር ፋኖን መሳሪያ ለመቀበያነት እየተጠቀመ ነው ያለው ሌላኛው የፋኖ አመራር የህወሓትና የሻዕቢያ ጀነራሎች ከአርማጮ እስከ ቋራ ያለውን የጎንደር መሬት ለህገ ወጥ የሰዎች ዝውውርና የመሳሪያ
ማገጃ እንዳደረጉትም ገልጿል። የጎንደር ፋኖ ላለፉት 2 ዓመታት ሲያደርግ የቆየውን ትግል በዚህ መንገድ የገመገሙት የጎንደር ፋኖ አመራሮች ትግላችን በዚህ መንገድ መቀጠል የለበትም፣ የአካሄድና የስትራቴጂክ ለውጥ ማድረግ አለብን የሚል ድምዳሜ ላይ ከደረሱ በኋላ የጎንደር ፋኖ የወደፊት የትግል እንቅስቃሴ ምን መልክ ይኑረው በሚል በሰፊው ተወያይተዋል። የጎንደር ፋኖ አመራሮች የትግሉ የወደፊት አቅጣጫን እንዲሁም የጠላትና ወዳጅን ፍርጃን በተመለከተ በሰፊው ከተወያዩ በኋላ በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ህወሓትና ሻዕቢያን በጎንደር ህዝብ ጠላትነት ፈርጇል። በኮሎኔል ደመቀ ዘውዱ የሚመራውን የተከዜ ዘብ ደግሞ በትግሉ አጋርነት ተቀብሏል። የትግሉ የወደፊት አካሄድና የኢትዮጵያ መንግስትን በተመለከተ የተደረገው ውይይት በአመራሩ መካከል ሰፊ ልዩነትን የፈጠረ ጉዳይ እንደሆነ ምንጮች አመልክተዋል። ከአብይ ጋር መስራት አለብን፣ ከአብይ ጋር መስራት የለብንም በሚል ለሁለት የተከፈለውን አመራር ለማቀራረብ ሰፊ ውይይት ከተደረገ በኋላ የጎንደር ፋኖ የሚታገለው ለጎንደር ህዝብ ጥቅም ነው። ለጎንደር ህዝብ ጥቅም የሚጠበቀውና የወጣንበት ትግል ፍሬ የሚያፈራው ደግሞ በተወሰነ ደረጃ ከአብይ ጋር ተቀራርቦ በመስራት ነው የሚል ሀሳብ በድምጽ ብልጫ ማለፉ ተሰምቷል።